የሊቨርፑሉ ተጫዋች ሁጎ ኢኪቲኬ ከባድ የተባለ ቅጣት ተጥሎበታል። ማን የጣለበት? ምን አይነት ቅጣትስ ነው የተጣለበት? አርሰናል የዊሊያም ሳሊባን ኮንትራት ሲያራዝም ከኒውካስትል ጋር ላለበት ጨዋታ እነማንን በቋሚ አሰላለፍ ሊጠቀም እንደሚችል መረጃዎች አፈትልከው እየወጡ ይገኛሉ። በቼልሲ በኩል ወሳኝ የተባለ ተጫዋች ለአንድ ወራት በጉዳት ከሜዳ ይርቃል። የእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት ጨዋታዎች ከነገ ጀምሮ ወደ ሜዳ ሲመለሱ በማንቸስተር ዩናይትድ እና በብሬንፎርድ ጨዋታ ነው የሚጀምረው። ምን ሁነቶች ይጠበቃሉ? የዛሬ ወሳኝ መረጃዎቼ ናቸው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ አብርሃም ፍቅሬ ነኝ። ይሄኛው እንግዲህ ሁለተኛው ቻናሌ ነው። የሁሉንም ቡድኖች መረጃ የምንመለከትበት ቻናል ሲሆን በብዙዎች ዘንድ ተወዳጅነትን አትርፏል። ሰብስክራይብ እና እንግዲህ ላይክ በማድረግ እንድትቀላቀሉ በአክብሮት እየጋበዝኩኝ የሁሉም መረጃ ወደ እናንተ ይደርሳል። የማንቸስተር ዩናይትድ፣ የሊቨርፑል፣ የአርሰናል፣ የቼልሲ፣ የማንቸስተር ሲቲ ሁሉም ቡድኖችን ወደ እናንተ አደርሳለሁ። በቀጥታ ወደ መረጃዎቹ ለወስዳችሁ ነው። አብራችሁን ቆዩ። እንግዲህ ከሊቨርፑል መረጃ እንጀምራለን። ከዛ ወደ አርሰናሉ መረጃ ደግሞ እናመራለን። የመርሲሳይዱ ክለብ ሊቨርፑል እንግዲህ ገና ካሁኑ በአጥቂዎቹ መካከል ግብ የተፈጠረ ይመስላል። በተለይም በአዲሶቹ ፈራሚዎች ሁጎ ኢኪቲኬና አሌክዛንደር አይዛክ መካከል ችግር እንደተፈጠረ እየተሰማ ነው እንግዲህ የሚገኘው። ምክንያቱም ደግሞ እንደምታውቁት በካራቦ ካፕ ጨዋታ ሁጎ ኢኪቲኬ ተቀያሪ ወንበር ላይ ነበረ። ታዲያ አሌክዛንደር አይዛክ ገብቶ መጀመሪያ ቋሚ ሆኖ በተጫወተበት ጨዋታ ላይ ግብ ሲያስቆጥር በአንፊልድ ከፍተኛ ድጋፍ አግኝቶ ነበረ። ታዲያ ሁጎ ኢኪቲኬ ተቀይሮ ሲገባ ደግሞ ምንም ለማትጠቅም የመጨረሻ ደቂቃ ግቧን እንዳያችሁት ከሆነ የሊቨርፑል ተጫዋች ፌዴሪኮ ቼዛ ነው እንግዲህ ጨርሶ የሰጠው። በዛ ላይ ካራቦ ካፕ ጨዋታ ነው። በመቀጠል ሜዳችሁ ላይ የምታረጉት ጨዋታ ነው። ያውም ሳውዛምፕተንን ባሸነፉበት ጨዋታ ሁለተኛዋን ግብ እንግዲህ ቀስ አድርጎ ካስቆጠረ በኋላ ፌዴሪኮ ቼሳን ሄዶ አቅፎ ደስታውን መግለጽ ሲገባው ማሊያውን አውልቆ እኔ አለው ሲል ስሙን እንግዲህ ለአንፊልድ ደጋፊዎች ወደ ፊት ለፊት ወስዶ አሳይቷቸዋል። ይህም እንግዲህ አሌክዛንደር አይዛክ ቢመጣም እኔን እንዳትረሱኝ እኔም አለው የሚል መልእክት ነው በሚል እንግዲህ ብዙ የእግር ኳስ ተንታኞች እየተናገሩ ነው የሚገኘው። ነገር ግን ሊቨርፑል ሁጎ ኢኪቲኬ ላይ ቅጣት ጥሎበታል። አሰልጣኝ አርኔ ስሎት እንደምታውቁት ሁጎ ኢኪቲኬ በጣም አሳፋሪ ተግባር ነው የፈጸመው፣ እንዴት ይህንን ያደርጋል ሲሉ የሞኝነት ስራ ነው ብለው ተችተውት ነበረ። ታዲያ የሊቨርፑል ክለብ በሁጎ ኢኪቲኬ ላይ የ2 ሳምንት የደሞዝ ቅጣት ነው የጣለበት። ይህም እንግዲህ ለሁጎ ኢኪቲኬ ከባድ ቅጣት ነው የሚሆነው። ሊቨርፑሎችም ተጫዋቹ ከእንደዚህ አይነት የእንዝላልነት ውሳኔዎች እንዲማር ስለፈለጉ የ2 ሳምንት ደሞዙን ሊቆርጡበት እንደሆነና ውሳኔ እንዳስተላልፉበት ተረጋግጧል ማለት ነው። በዚህ አሰልጣኝ አርኔ ስሎት ከክሪስታል ፓላስ ጋር ነገ 11 ሰዓት ባለባቸው ጨዋታ ላይ ሁጎ ኢኪቲኬ እንደማይኖር ታውቋል። ምክንያቱም የካራቦ ካፕ ቀይ ካርድ በፕሪሚየር ሊግ ላይ ስለሚሰራ ማለት ነው። በሱ ፈንታ ታዲያ አርኔ ስሎት ምናልባትም ፌዴሪኮ ቼሳ የቋሚነት እድል ሊያገኝ እንደሚችል የተናገሩ ሲሆን አሊያም ደግሞ አሌክዛንደር አይዛክ በቋሚነት ሊጀምር ይችላል ብለዋል። ነገር ግን አይዛክ የፊትነስ ወይም ደግሞ ከኳስና ከልምምድ ብዙ ስለራቀ 90 ደቂቃ ሙሉ የመጫወት ብቃት ሊኖረው ስለማይችል ተሰልፎ በቶሎ እንቀይረው እንችላለን የሚል ግምታቸውን ሰጥተዋል። ፌዴሪኮ ቼሳ ወይም አሌክዛንደር አይዛክ ሁጎ ኢኪቲኬን ተክተው ወደ ሜዳ የሚገቡ የሊቨርፑል ተጫዋቾች ይሆናሉ ነው ተብሎ እንግዲህ ውድ አድማጭ ተመልካቾች የሚጠበቀው። በነገራችን ላይ ሊቨርፑል ነገ የሚያደርገው ጨዋታ ክሪስታል ፓላስም 5ቱንም ጨዋታ አልተሸነፈም። በሁለቱ አቻ ወጥቶ 3ቱን አሸንፎ በፕሪሚየር ሊጉ 5ኛ ደረጃ ነው የሚገኘው ክሪስታል ፓላስ። እንደዚሁም ደግሞ ሊቨርፑል 5ቱንም ጨዋታ በማሸነፍ በ15 ነጥቦች ፕሪሚየር ሊጉን እየመራ ይገኛል። ስለዚህ እጅግ ጠንካራ ጨዋታ ይሆናል ተብሎ ይጠበቃል። ጨዋታው የሚደረገው በክሪስታል ፓላስ ስቴዲየም ነው ማለት ነው። ወደ አርሰናል መረጃ ስንሄድ መድፈኞቹ ሪያል ማድሪድ ሊነጥቃቸው ይችላል ተብሎ እንግዲህ ሲሰጋ የነበረውን ፈረንሳዊው የኋላ ደጀናቸውን ዊሊያም ሳሊባን ለተጨማሪ 5 ዓመታት የሚያቆየውን ውል እንዲፈርም እንግዲህ ታላቁ ሰው አንድሬ ቤርታ አስማምተውታል። እኚህ ስፖርቲንግ ዳይሬክተር እንግዲህ በአርሰናል ቤት እየሰሩ ያለው ስራ የሚደነቅ የሚመሰገን ነው። ምክንያቱም አንድሬ ቤርታ በክረምቱ በርካታ ተጫዋቾችን ወደ መድፉ ቤት አምጥተዋል። ከዛም አልፎ ደግሞ እንደ ማይልስ ሉዊስ ስኬሊ ያሉ በርካታ ተጫዋቾች በአርሰናል ቤት ውላቸውን እንዲያራዝሙ እንደ ኢታን ዋኔር ያሉ ተጫዋቾችን አሳምነው ውላቸውን አራዝመዋል። ምንም እንኳን ተቀያሪ ወንበር ላይ ቢቀመጡም ማለት ነው። ታዲያ ትላንትና ደግሞ ዊሊያም ሳሊባን አሳምነው ወደ ማድሪድ ደግሞ ወዴትም መሄድ የለም በአርሰናል ቤት ነው መቆየት ያለብህ የሚለውን ካሳመኑት በኋላ ዊሊያም ሳሊባ እንግዲህ ለቀጣይ 5 ዓመታት እስከ 2030 ማለት ነው በአርሰናል ቤት የሚያቆየውን ኮንትራት ለመፈረም ከጫፍ እንደደረሰ
እንደደረሰ ተረጋግጧል ማለት ነው። ስለዚህ ለመድፉ ደጋፊዎች ይህ በጣም አስደሳች ዜና ነው። የዊሊያም ሳሊባና የጋብሪኤል ማጋሌሽ ጥምረት ለረጅም ዓመታት አንድ ላይ የምንመለከተው ይሆናል። ስለዚህ አርሰናል በቀጣዮቹ በርካታ ዓመታትም የኋላ ደጀኑ ጠንካራ ሆኖ ይቀጥላል ማለት ነው። ወደ ቼልሲው መረጃ ስወስዳችሁ የቼልሲው ወሳኝ ተጫዋች ኮል ፓልመር ለ4 ሳምንታት በጉዳት ከሜዳ እንደሚርቅ ተረጋግጧል። በእርግጥ ኤንዞ ማሬስካ ፓልመር ከሜዳ የሚርቀው በበሽታ ምክንያት ነው፣ ነገር ግን ቀጣይ የሀገራት ጨዋታ እስኪደረግ ድረስ ወደ ሜዳ አይመለስም ብለዋል። ይህም ማለት ለቀጣይ 4 ሳምንታት ኮል ፓልመር በቼልሲ አንመለከተውም ማለት ነው። ቼልሲ ከሊቨርፑል የሚያደርገው ጨዋታም የሚያመልጠው ነው የሚሆነው። ተጠባቂ ጨዋታ ነው በነገራችን ላይ በቼልሲና በሊቨርፑል መካከል የሚደረገው ጨዋታ። ይህ ጨዋታ ታዲያ ያለ ኮል ፓልመር ቼልሲዎች ሊቨርፑልን ለመግጠም ይገደዳሉ ማለት ነው። የእንግሊዝ ፕሪሚየር ሊግ ነገ ይመለሳል። በምን አይነት ጨዋታዎች እንደሚመለስ ደግሞ ልንገራችሁ። ፕሪሚየር ሊጉ እንግዲህ ነገ 8 ሰዓት ተኩል ላይ በሚደረግ ጨዋታ ነው የሚመለሰው። የመጀመሪያው ጨዋታ በብሬንፎርድ እና በማንቸስተር ዩናይትድ መካከል ይደረጋል። በብሬንፎርድ ስቴዲየም በሚደረገው ይህ ጨዋታ እንግዲህ ማንቸስተር ዩናይትድ ቼልሲን 2-1 ካሸነፈ በኋላ ነው ወደ ብሬንፎርድ አቅንቶ እንግዲህ ብሬንፎርድን የሚገጥመው ማለት ነው። በነገራችን ላይ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ማንቸስተር ዩናይትድ በ7 ነጥብ 11ኛ ላይ የሚገኝ ሲሆን ብሬንፎርድ ደግሞ በ3 ነጥቦች አንሶ በ4 ነጥቦች 17ኛ ደረጃ ላይ ይገኛል ማለት ነው። ሁለቱ ቡድኖች እንግዲህ ሁለት ጨዋታዎችን አሸንፈዋል፣ ሁለት ጨዋታዎችን ተሸንፈዋል፣ አንድ ጨዋታ ደግሞ ሁለቱም አቻ ተለያይተዋል ማለት ነው። ስለዚህ የነገው ጨዋታ በጉጉት ይጠበቃል። ቀን 11 ሰዓት ላይ ደግሞ ቼልሲ በሜዳው ስታንፎርድ ብሪጅ ከብራይተን ጋር ጨዋታውን ያደርጋል። ቼልሲ ከማንቸስተር ዩናይትድ ጋር ከተሸነፈ በኋላ እንግዲህ ወደ ድል ለመመለስ ያለ ኮል ፓልመር ብራይተንን ያስተናግዳል ማለት ነው። በተመሳሳይ 11 ሰዓት ላይ የቅዳሜ ዕለት ተጠባቂ ጨዋታ ክሪስታል ፓላስ ከሊጉ መሪ ሊቨርፑል ጋር የሚያደርጉት ጨዋታ ነው። ፓላስ እንግዲህ በፕሪሚየር ሊጉ እስካሁን ምንም አይነት ሽንፈት አላስተናገደም። ኤብሪቼ ኢዜን ለአርሰናል ከሸጡ በኋላ በጣም ይዳከማሉ ተብለው ቢጠበቁም ክሪስታል ፓላሶች ተጠናክረው መጥተው እንግዲህ 5ኛ ደረጃ ላይ ይገኛሉ። ስለዚህ በሜዳቸው ነው ሊቨርፑልን የሚገጥሙት። ሊቨርፑል ከክሪስታል ፓላስ በጣም ጠንካራ ጨዋታ ይሆናል። እንግዲህ ማን ያሸንፋል የሚለው የሚጠበቅ ነው የሚሆነው። ተመሳሳይ 11 ሰዓት ላይ ሊድስ ከቦርንማውዝ፣ ማንቸስተር ሲቲ በሜዳው ከበርንሌ ጋር ጨዋታውን ያደርጋል። ማንቸስተር ሲቲ እንግዲህ በርንሌን በቀላሉ ያሸንፋል ተብሎ ይጠበቃል። በዛው ቅዳሜ ዕለት ደግሞ ምሽት 4 ሰዓት ላይ ቶተንሃም ከወልቨርሃምፕተን የሚያደርጉት ጨዋታም የሚጠበቅ ጨዋታ ነው። እሁድ ዕለት ፕሪሚየር ሊጉ ሲቀጥል ቀን 10 ሰዓት ላይ አስቶን ቪላ ከፉልሃም ጨዋታቸውን ሲያደርጉ በሳምንቱ ተጠባቂ ጨዋታ እሁድ 12 ሰዓት ተኩል ኒውካስትል ዩናይትድ ከአርሰናል የሚያደርጉት ጨዋታ በትልቅ ጉጉት የሚጠበቅ ጨዋታ ነው። አርሰናል እንግዲህ ከማንቸስተር ሲቲ ጋር አቻ ከወጣ በኋላ ኒውካስትል ዩናይትድን በጣም ከባድ በሆነው በሴንት ጄምስ ፓርክ ስቴዲየም ነው ለመግጠም የሚሄደው። ኒውካስትል እስካሁን ድረስ እንግዲህ በፕሪሚየር ሊጉ አዳጋች ጊዜን እያሳለፈ ይገኛል። በፕሪሚየር ሊጉ ደረጃ ሰንጠረዥም ኒውካስትል ዩናይትድ 13ኛ ደረጃ ላይ ነው በ6 ነጥብ የሚገኘው። አርሰናል በአንጻሩ ከሊቨርፑል በ5 ነጥቦች አንሶ 2ኛ ደረጃ ላይ በ10 ነጥቦች ላይ ይገኛል። ስለዚህ ይህ ጨዋታ መድፈኞቹ ወይስ አሌክዛንደር አይዛክን ለሊቨርፑል የሰጡት ኒውካስትል ዩናይትዶች የሚለው እጅግ ተጠባቂ ይሆናል ማለት ነው። የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። እንግዲህ የሁሉንም ስፖርታዊ ጥንክሮች መስማት ከፈለጋችሁ ይህንን አዲሱን ቻናል መቀላቀል ይኖርባችኋል። ቤተሰብ እንድትሆኑ በአክብሮት እየጋበዝኩ ሀገር ውስጥ ከባህር ማዶ ናችሁ የምትከታተሉኝን ከልብ እያመሰገንኩኝ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።